ሰላም እንዴት ናችሁ? አለሁ ደህና ነኝ። ይሄንን ፉል ኮርስ አሁን ልንጀምር ነው ማለት ነው። ኮርሳችን ስንጀምር አንደኛ ነገር የምትማሩት እንዴት ነው ዶሜን ኔም ክሬት የምናደርገው የምለው ነው ማለት ነው። ዶሜን ኔም ክሬት ካደረግን በኋላ ደግሞ ወርድፕሬስ እዛ ላይ ኢንስታል ማድረግ ነው። ከዛ ወርድፕሬስ ዳሽቦርድ እና ደግሞ እንዴት ጥሩ ዌብሳይት እንሰራለን የሚል ነገር ነው ማለት ነው። ላይክ እንጀምር ጌት ስታርትድ መጀመሪያ የኔ ዌብሳይት ልትጎበኙ ትችላላችሁ። let me put here then okay safestreamline.com safestreamline ብላችሁ ሰርች ካደረጋችሁ የኔን ዶሜን ታገኛላችሁ ማለት ነው። አሚን ላይክ የኔ ዌብሳይት ገብታችሁ ቼክ ማለት ትችላላችሁ። የኔ አፕወርክ፣ ጉግል፣ ፌስቡክ ሁሉም እዚህ ላይ አለ። እሺ ቀጥሎ አሁን ዌብሳይቱን እንዴት እንደምሳሌ ያሳያችሁ። መጀመሪያ ምንድነው ብያለሁ ዌብሳይት ዶሜን ኔም እንዴት ነው እንደዛ ነገር ነው ማለት ነው። መጀመሪያ ዶሜን ኔም ስንል ምን ማለት ነው? ዶሜን ኔም ስንል የዌብሳይታችን ሆስቲንግ የት ላይ ነው የኛ ዌብሳይት ሆስት የሚሆነው የሚል ነገር ነው ማለት ነው። ዌብሳይታችን የት ላይ ነው ወይም ደግሞ ኢሜጃችን እናም ደግሞ ላይክ የምንጽፈው ነገር ይሄ ነገር አሁን አንድ ቦታ ላይ ነው ስቶር የሚሆነው ያ ቦታ የት ነው የሚባል ነገር ነው ማለት ነው። ዶሜን ኔም ሲባል ዶሜን ኔም አሁን ፎር ኤግዛምፕል safestreamline.com ይባላል። ይሄንን በአይ ቲንክ በ2000 ብር ነው ገዛሁት። ፍሪ አይደለም ማለት ነው። በየአመቱ ትከፍላለህ ይሄንን። እናንተ አሁን ይሄንን መግዛት ከካይንት ነው የምትገዙት ለማሳየት ያክል የጋራ ዶኩም የሚባል ካምፓኒ አለ። እነሱን በዚህ ጊዜ እጠቀማለሁ። ይኸው አይ ቲንክ ተቀየረ እንደ 2000 ነው ያየሁት። ኤኒዌይስ ዛሬ ነው ቀየሩት። አይ ቲንክ ዛሬው ላይክ በአንድ 2000 ነበር። አሁን ዛሬ ደግሞ 3000 ያደረጉት። ኦኬ ይገርማል። ለማንኛውም ኤኒዌይስ ፕራይሱ እየጨመረ ነው። በጊዜ ተምሩና ስሩበት እላለሁ። ኦኬ ከዛ ባለፈ ሌላ ካምፓኒ ደግሞ መግዛት የሚችሉበት ቦታ ሆስቲንገር ይባላል ማለት ነው። ሆስቲንገር ሁለቱም ይጠቀማሉ ብዙ ጊዜ። አሁን ይሄ ፕራይስ ስለሆነ እንኳን ሆስቲንገር ይሻላል ፕሮባብሊ አላውቅም። ይሄ ደግሞ ላይክ አይ ቲንክ $1 በየመዝ ነው የምትከፍሉ ማለት ነው። ያንን ዶሜን ለማግኘት ማለት ነው። እኔ ደግሞ አሁን በፍሪ እንዴት ነው የምታገኙት የሚለውን ነገር ያሳያቸዋለሁ ማለት ነው። በፍሪ የሚሰጡ ብዙ የሉም ግን አንዳንድ አሉ። እነሱ ምንድነው ፎር ኤግዛምፕል ኢንፊኒቲ ፍሪ የሚባል አለ። ይሄን ሰርች ካደረጋችሁ ታገኛላችሁ። ይሄ በፍሪ ነው የሚሰጠው። ይሄንን ገብታችሁ መሞከር ትችላላችሁ። ሌላ ደግሞ ፓንቲዮን ሳይት አይኦ እንደዚህ ብላችሁ ጻፉልኝ። ፓንቲዮን ሳይት አይኦ የሚለው ነገር ይሄን ከሰርች ካደረግክ በኋላ ምንድነው የሚመጣልህ? ይሄ ነገር ይመጣልሃል። አሁን ከዛ ሁለቱ ይሄን እንጠቀማለን። እነኚህ ኦሪጂናል ዶሜን ኔም አይሰጠውም ማለት ነው። ኦሪጂናል ዶሜን ኔም አይሰጠውም ግን ደግሞ ሰብ ዶሜን ይሰጣሉ ማለት ነው። እኛ የምንጠቀመው አሁን ምንድነው ሰብ ዶሜን ነው የምንጠቀመው ማለት ነው። ሰብ ዶሜን ሲባል አንዱ ኦሪጂናል ዶሜን ኔም አለ። ከዛ በኋላ ደግሞ እንደ ሰብ ዶሜን እንጠቀማለን ማለት ነው። አሁን ፓንቲዮን ሳይት እዛ ላይ ገባሉ። pantheon.io ከዛ ጌት ስታርት እንዳለው እዚህ ላይ የኔን ስቴፕ በአንድ ተከታተሉ ወይም ደግሞ ትጠፋለህ። እሺ ኤኒዌይስ ቀጣይ አይ ቢልድ ክሬት ማይ አካውንት እስከ መጀመሪያ አካውንታችን ክሬት እናደርገው። ክሬት ማይ አካውንት የሚለው ላይ አካውንትን ሬጂስተር ማድረግ አለብን። ኢሜል ሊኖራችሁ ይገባል። የእናንተን ኢሜል ማስገባት ነው ማለት ነው። ፎር ኤግዛምፕል ሊንክድኢን ኢሜል ክሬት ማድረግ ታውቃላችሁ ብዬ አስባለሁ። ኢሜላችሁን ክሬት ካደረጋችሁ በኋላ ኢሜል አድሬስ ሳይን አፕ ዊዝ ኢሜል ትላለ ማለት ነው። ከዛ ፓስወርዱ ደግሞ 099 ይሄንን ነገር መሙላት ይኖርባቸዋል። አትሊስት 8 ካራክተር ከዛ 3 ኦፍ ዘ ፎሎዊንግ እነኚህ ነገር እንዲኖራችሁ ይገባል። ከዛ ደግሞ ኖ ሞር ቱ አይደንቲካል ካራክተር ይስላል። ይሄ ደግሞ እንደዛ ስለሆነ ይሄንን ቀይሬ ወደ I think 0 ይሄንን ትራዩ ላይክ ፎር ኤግዛምፕል ዩር ፓስወርድ ከዛ አትሊስት 8 ካራክተር ከዛ ይሄንን ሊሆን ይገባል እያለ ነው። ፎር ኤግዛምፕል ይሄንን ሊያሳያቸው 0v9 ብዬ ይሄን ያስገባው። ይሄንን መሙላት ይኖርበታል ማለት ነው። ሳይን አፕ ለማድረግ እንዳትቸገሩ ብዬ ነው እያሳያቸው ያለሁት። ኢሜል እና ፓስወርድ ናቸው ይገባል። ይሄንን ነገር ላይክ ካስገባችሁ በኋላ ሳይን አፕ ዊዝ ኢሜል ክሊክ ታደርጋለህ። ከዛ ወደ ዳሽቦርድ ይወስዳችኋል ማለት ነው። እዛ ዳሽቦርድ ውስጥ ደግሞ መስራት ያለባችሁ ነገሮችን መስራት ነው። አሳያችኋለሁ ማለት ነው ስቴፕ ባይ ስቴፕ።
ኦኬ ሶ አሁን የኔን ኢሜል ቬሪፋይ ማድረግ ይኖርብኛል እያለኝ ነው። ሶ ኢሜል ቬሪፊኬሽን ደግሞ ስልክ ላይ ገብቼ ነው ቬሪፋይ የሚያደርገው ማለት ነው። ሶ ስልኬ ላይ ወይ እንትን ኮምፒውተር ላይ ማለት ትችላላችሁ። ሶ ፓንቲዮን ሰፖርት ብሎ እንደዚህ ይመጣልኛል ማለት ነው። የሚታይ ከሆነ አይዶንት ሶ ይህንን ነገር ቬሪፋይ የሚለው ላይ ችን ቦትን ላይ ክሊክ አደርጋለሁ ማለት ነው። ቬሪፋይ ነው። እሺ ይሄ ኢሜል ያንተ መሆኑን ቼክ አድርጉ እንደማለት ነው። ያንተ ኢሜል መሆኑን ከዛ ሎጊን ይላለው እዚህ ላይ ሎጊን ኢሜል ኦኬ ሶ ኢሜላችንን እናስገባለን ማለት መጀመሪያ ያስገባነውን ኢሜል ይሄን የለም ስራ ኦኬ ጋይስ አሁን ያስገባችሁትን ፓስወርድ ማስገባት ነው። ኦኬ ኦኬ ፓስወርድ ትክክል የለም እያለ ነው። ያ አሁን ትክክል ነው። ሶ ፈርስት ኔም ይላል። ፈርስት ኔም አስገባው። ከዛ ምናምን ከዛ አይ አግሪ ትላለ። ከዛ ኮንቲኒው ትላለ ማለት ነው። ኦኬ ኢትዮጵያ እሺ ኮንቲኒው yes I would like to receive no continue ትላለ። እሺ ሶ ወደ ፓንቲዮን ሳይት እንደዚህ ሬጂስተር ማድረግ ነው ማለት ነው። ዋናው ነገር መጀመሪያ ላይ ያንተን አካውንት ሬጂስተር ማድረግ ነው። ስለዚህ ይሄ ፓንቲዮን ሳይት ሁለት ነገር ብቻ ነው የሚሰጠው ማለት ነው። ሶ ከሁለት በላይ ከፈለክ አዲስ እንትን ገንዘብ መክፈል ይኖርብሃል ማለት ነው። ሶ እንደዛ የማትፈልግ ከሆነ ደግሞ ምንድነው ማድረግ ያለብህ? ሌላ ዶሜን ኔም ክሬት ማለት ነው። እሱን አጽፍተህ ከዛ ሌላ ሳይት ክሬት ማድረግ ነው ማለት ነው። ሌላ ሳይት ክሬት ማድረግ ነው። ሶ አሁን ሁለት ፍሪ አለኝ ማለት ነው። ፍሪ ትራያል ኦኬ ዲስሚስ ብሎ ዲስሚስ እሺ ከዛ ይሄ 0 ከ2 አለኝ ማለት ነው። ሶ አሁን ምንድነው የማደርገው? ይሄንን ክሬት ኒው ሳይት ብዬ እንትን ጋር ስታርት ፕሮጀክት ይላል አይደል? ይሄንን ክሬት ኒው ሳይት ብዬ ምንድነው ክሊክ አደርጋለሁ። ከዛ ሳይቴን ክሊክ አደርጋለሁ ማለት ነው። ሶ ይሄ አሁን እንዳልኩ ሰብ ዶሜን ነው የሚሰጠው። ሰብ ዶሜን ማለት ምን እንደሆነ ነግሬ ነበርኩ። ሶ ከዛ ውስጥ እኛ ኢንስታል ማድረግ የምንፈልገው ወርድፕሬስ ብለናል። ሶ በወርድፕሬስ ነው ዌብሳይታችን የምንሰራው ማለት ነው። እሺ እሺ መጀመሪያ ላይ እንትን ያየነው ደግሞ 3 ነው 3 ነው የሚሰጠው። እሺ ከዛ አሁን እዚህ ላይ የራሴን ስም አስገባለሁ ማለት ነው። ወይም ደግሞ የዌብሳይታችን ስም ማለት ነው። ፎር ኤግዛምፕል የካምፓኒ ስም አስገባለሁ ማለት ነው። ሶ እንደዚህ ነው የሚቀመጠው መጨረሻ ላይ ማለት ነው። ሶ ይሄንን ነገር ኮፒ አድርገህ መጀመሪያ በኋላ እንደዚህ መግባት ይኖርብሃል። ይሄንን ኮፒ አድርገህ ሌላ ቪዲዮ ላይ መግባት ነው ማለት ነው። ሶ አሁን ስላልገዛን አይታይም፣ በኋላ ይታያል። እሺ ከዛ ኮንቲኒው Site creation may take several minutes before proceeding ይላል። ሰው እስከዛ በትዕግስት ጠብቁት። ሶ ጋይስ ጥያቄ ካላችሁ ምናምን እዚህ ዳውን ታች ላይ አስቀምጡ። ከዛ ለእናንተ ጥያቄ መመለስ እሞክራለሁ። ሌላ ደግሞ እንደነገርኳችሁ ገብቶላችኋል ብዬ አስባለሁ። ዶሜን ኔም እንደሆነ ፓንቲዮን ሳይት ላይ ደግሞ እንዴት ነው ቼክ የምናደርገው የሚለውን ስቴፕ ባይ ስቴፕ እኔን ከተከታተላችሁ መስራት ትችላላችሁ ማለት ነው። አንድ ነገር ካልገባችሁ ካለ ወደ ዳይሬክት ወደ ዩቲዩብ መጣ። ከዛ በኋላ ወርድፕሬስ ኮርስ ብለህ በእንግሊዝኛ ሰርች ማድረግ ነው። እነሱ በተለይ በስቴፕ ባይ ስቴፕ አያስተምሩም። ግን ይሄንን ቤዚክ የኔን ኮርስ ቤዚክ ወስዳችሁ በኋላ መማር ትችላላችሁ ማለት ነው። ሶ ፎር ኤግዛምፕል እዚህ ሰርች ካደረጉ አገኛለሁ ማለት ነው። የምፈልገው ነገር ኤሌመንተሪ ቱቶሪያል ብዙ አሉ። ሶ እነሱን መከታተል ትችላላችሁ። እኔ ይሄንን ተከታትዬ ነው የተማርኩት። በዛ ጊዜ በአማርኛ አልነበረም እና በዛ መንገድ ነው የተማርኩት ማለት ነው። ሶ አሁን ዌብሳይታችን ዲፕሎይ ያደረገው ነው። ሁሉም ሳይት ላይ እንደዚህ አይቆይም፣ ግን አንዳንድ ጊዜ ይቆያል። ይሄ አሁን ፍሪ ስለሆነ በክፍያ ስለማንከፍልለት ትንሽ ይቆያል ማለት ነው። ሆምላ ሳይት
ሶ ጋይስ ጥያቄ ካላችሁ ምናምን ጠይቁኝ እያልኩ ነኝ እስካሁንም። ያ ሶ ኮርሱን እስኪንቀጥል የኔን ቪዲዮዎችን ኤዲት ማድረግ የሚችል ሰው ካለ ከኔ ጋር ኮንታክት አድርገው እና ከኔ ጋር መስራት ትችላለህ ማለት ነው። በየመንዝሉ እከፍላለሁ። ከዛ በጋራ እንስራለን ማለት ነው። የኔ ካምፓኒም ደግሞ ገብታችሁ ቼክ ማድረግ ትችላላችሁ። ስትሪም ላይን ዌብ ዲዛይን ኤጀንሲ ብላችሁ ሰርች ካደረጋችሁ ሁሉም ነገር ይመጣላችኋል። ይሄ ጉግል ላይ 5 ሪቪው አለኝ። ከዛ የኔ ፎን ነምበር፣ ዌብሳይት፣ ፌስቡክ፣ ሊንክድን፣ ኢንስታግራም፣ ዩቲዩብ ሁሉም እዚህ ላይ አለ ማለት ነው። ዩ ካን ኮንታክት ሚ ጋይስ። መጀመሪያ ላይ አንድ ነገር ለእናንተ መንገር የሚፈልገው ወርድፕሬስ ዌብሳይት እንዴት ነው ምን አይነት ዌብሳይት ክሬት ማድረግ እንችላለን፣ ስታቲክ ነው ምናምን የምትሉ ከሆነ ፉል ስታክ መስራት እንችላለን ማለት ነው። ፉል ስታክ የሆኑ ዌብሳይቶችን መስራት እንችላለን። እኔ በራሴ ብዙ ዌብሳይቶችን ሰርቻለሁ። ፉል ስታክ የሆኑ ኢኮሜርስ የሆኑ ማለት ነው። እነኛውን ፎር ኤግዛምፕል የሰራቱ ዌብሳይቶች ናቸው ሁሉም ማለት ነው። የምትፈልጉ ከሆነ ኮሜንት ላይ ጠይቁኝ ያስገባቸዋለሁ ማለት ነው። እኔ ዌብሳይት በራሴ ነው የሰራሁት እንዳለ ያምባሉ። ትንሽ ኢንተርኔት ሜቢን ስለሚያስቸግር አሁን አልከፍትላችሁም። ይሄ ያልቀውልናል። ከዛ ቪዚት ፓንቲዮን ሳይት ዳሽቦርድ የሚለው ላይ ክሊክ አደርጋለሁ። ከዛ በኋላ የት ቦታ ነው የሚገኘው? ቴስቴሽን ኮኔክት ኢንፎ ኮኔክሽን እኔ ብዙ ጊዜ እንጠቀምም። እዚህ ዴቭ ላይ ከገባች በኋላ ቪዚት ዴቨሎፕመንት ሳይት ላይ እዚህ ደግሞ ሳይት አድሚን ላይ ይችላል ክሊክ ማለት ነው ማለት ነው። ሳይት አድሚን ማለት የአድሚን ዳሽቦርድ ነው ማለት ነው። ያ ኮንቲኒው ላለው ከዛ እንግሊዝኛ እመርጣለሁ። ኮንቲኒው ላለው ከዛ ሳይት ታይት ይላል። ዩዘርኔም ብቻ ላስገባው እኔ ዩዘርኔም ፓስወርድ እና ዩዘርኔም እንዳትረሱ መቼም ማለት ነው። ፓስወርዱ ይሄን ኮፒ ማድረግ እንዳትረሱ ወይም ደግሞ የራሳቸውን ፓስወርድ ማስገባት ነው ማለት ነው። ይሄን አጥምተን እነዚህ የራሴን ፓስወርድ እኔ ነው ያስገባው። ከዛ ያንተን ኢሜል ማስገባት ይኖርብሃል። እሺ ይሄንን ተውት በቃ እንደዚህ። ከዛ ኢንስታል ወርድፕሬስ ትላለህ ማለት ነው። ኦኬ ከዛ ሎጊን ማድረግ ነው። ሎጊን ለማድረግ ደግሞ ይህንን ፓስወርድ ላይ አሁን ያስገባነውን እናስገባለን። ኢሜይል እና ፓስወርድ ማለት ነው። ዩዘርኔም እና ኢሜይል ፓስወርዱ ማለት ነው። ከዛ ሎጊን እንላለን። ከዛ አሁን ወርድፕሬሳችን ኢንስታል አድርገናል ማለት ነው። ኦኬ አሁን ይህን ወደኋላ ተመልሼ እንዴት እንደሚሰራ ሊያሳያችሁ ነገሩ ማለት ነው። እሺ እኛ አሁን ይህን እንደ ዶሜን እንደ ሆስቲንግ ነው ተጠቀምነው ማለት ነው። ይህን ሆስቲንግ ላይ እንትን ብለናል ማለት ነው። ዶሜን ኔም ገዝተናል። ያን አልገዛንም ግን በፍሪ ነው ያገኘነው። ዶሜን ኔማችን ይሄ ነው ማለት ነው። ክሊክ ስናደርግ ወደ ሳይት ነው የሚወስደን። ከዛ እዛ ላይ ደግሞ ይሄ ዴቨሎፕመንት ሳይት እና ሳይት አድሚን ይባላል። እነሱን ነገር ነው የሚያሳያችሁ ማለት ነው። አሁን ፎር ዴቨሎፕመንት ሳይት ስንል እንደዚህ ነው። በቃ ይችን ነገር ሎጊን ማድረግ ነው። አሁን ይሄ ኖርማሊ እንትኑ ነው። ይሄ ዶሜን ኔማችን አሁን ያስገባንበት ማለት ነው። እናንተ አሁን ወደ ዌብሳይታችሁ ወደ ክሬት ያደርጋችሁ ዌብሳይት መግባት የፈልጉ ሆነ ፎር ኤግዛምፕል ሜቢ ሌትስ ሴይ ስም ጠፋብኝ። በራሴ ስም ፎር ኤግዛምፕል እንደዚህ ቢሆን ኑሮ በራሴ ስም ኢንስታል ባደርግ ኑሮ በዚህ ነው የሚገባ ማለት ነው። እዚህ ላይ እንደዚህ ክሊክ አድርጌ አሁን ክሬት ስላደረግኩ በሴፍ ስትሪም ላይ ነው ክሬት ያደርጉ። ስለዚህ እዚህ ቦታ ላይ ሴፍ ስትሪም ላይ ብዬ ሰርች አደርጋለሁ ማለት ነው። http ከዛ ዴቭ ሴፍ ስትሪም ላይን ዶት ፓንቲዮን ሳይት ይሄ እንትኑ ነው አሁን ሊገዛ ነው ማለት ነው። ይሄንን ነገር ኦሪጂናል ይፈልጋለሁ የምትሉ ከሆነ ደግሞ ከጋራ ትገዛላችሁ ማለት ነው በገንዘብ። እሱ ፎር ኤግዛምፕል እኔ እንደዚህ የገዛሁት ማለት ነው። ይሄንን ፎር ኤግዛምፕል በ2000 ነው የገዛሁት። እናንተ ደግሞ መግዛት የማትፈልጉ አሁን እየተማርክ ስለሆነ ይሄንን ትገዛለህ ማለት ነው። ዴቭ ሴፍ ስትሪም ላይን ዶት ፓንቲዮን ሳይት ዶት ይሄ ለመማር ነው የሚጠቅመው እንጂ ኦሪጂናል አይደለም ማለት ነው። አሁን ይሄንን ነገር ለፈለጋችሁ ሰው ሼር ማለት ትችላላችሁ ማለት ነው። ይሄን ክሊክ አድርገ ከዛ ቴሌግራም እዚህ ላይ ሼር ከዛ ይሄንን ነገር አሁን ክሊክ ሳደርግ ወዴት ነው የሚወስደው? ወደ ዌብሳይት ነው የሚወስደኝ ማለት ነው። እሺ ቀጣይ ይሄንን ሎግ አውት ላድርገውና ላሳያችሁ አንድ ነገር።
እሺ አሁን እንደዚህ ነው ያለው ዌብሳይታችን። እኛ ዌብሳይት አሁን ወደ ባክኤንድ ገብተን ይሄን ዌብሳይት መስራት እንፈልጋለን ማለት ነው። ወደ ዌብሳይት ባክኤንዱ ለመግባት ባክኤንድ ማለት ወደ ባክኤንዱ ለመግባት ምንድነው የምናደርገው? ወደ እዚህ ላይ ገብተን ስላሽ wp እንደዚህ አድሚን የሚል እንጽፋለን ማለት ነው። እዚህ ጫፍ ላይ ማለት ነው አይታላ እንደዚህ ነው የተባለ ከዛ ኔክስት ያለን wp admin የሚለው ነገር እንዳትረሱ። እሺ ከዛ በኋላ የኔም ያንተን ዩዘር ኔም እና ፓስወርድ መጀመሪያ ላይ ያስገባን ነገር እናስገባለን። ለኔ አስገብቶልኛል ለመጀመሪያ ሴቭ ስላደረኩ ማለት ነው። ሎጊን ይላል ማለት ነው። አሁን ሎጊን ስላደረኩ ወደ ወርድፕሬስ ዳሽቦርዱ አስገብቶልኛል ማለት ነው። አሁን ወደ ባክኤንዱ ገብቻለሁ። አሁን ዌብሳይቱን መስራት ነው ማለት ነው። እዚህ ጋር ሴቲንግ አለ፣ ቱልስ፣ ዩዘርስ፣ ፕለጊን፣ አፒራንስ፣ ኮሜንትስ። ይህንን ነገር ላይክ መጀመሪያ ዝም ብላችሁ ራሳችሁ ኤክስፔሪመንት ማድረግ ሞክሩ። እዚህ ላይ ፕለጊን ምን አለ፣ እዚህ ላይ ቲም ምን አለ፣ ዝም ብለህ ላይክ ክሊክ ካደረጋችሁ በራስ መማር ትችላለህ ማለት ነው። ያ እንደዛ ነው። አሁን ወደ ዌብሳይታችን ገብተን ፎር ኤግዛምፕል አንድ ዌብሳይት ፎር ኤግዛምፕል ቲም ኢንስታል እናደርገውና እሺ እነኚህ ኦኬ like don't worry about it. I'm just trying to show you what's going on. እነኚህ ነገር ነው ስላደርጋችሁ ከዛ መጠቀም ነው ማለት ነው። ይሄንን በቀጣይ ቪዲዮ አሳያችኋለሁ። ይሄን ዌብሳይት አሁን እንዴት ፈታ አድርገን መስራት እንችላለን የሚለው ላይ ኔክስት ሴሽን ላይ እናያለን ማለት ነው። ይሄ እንዴት ዶሜን ኔም ክሬት እንዳደረግን እና እንዴት ያንን ዶሜን ኔም ላይ ደግሞ ወርድፕሬስ ኢንስታል እንዳደረግን አሳይቻለሁ። Thank you guys. Make sure you subscribed and liked and turn the bell on so you never miss another video. Thank you guys.